አደራችሁ። ዛሬ ስለ አቡነ ሽኖዳ መጽሐፍ ነው የማወራው። በጣም ስለተመቸኝ መጽሐፍ በነገራችን ላይ በጣም ስለየኮረኮሬ ስለሆነ ነው መናገር የፈለኩት። ሰው ደግሞ ሪኮመንድ ለማድረግ ያህል በጣም ምርጥ መጽሐፍ ነው። በነገራችን ላይ እየዘነበ ነው፣ ደስ ይላል። ሰውን ፀሐይ አስረስ እያደረገ ነው እና በዚህ መጽሐፍ ላይ ስለ ለቅሶ ስለ ቅዱስ ለቅሶና ዲያብሎስ ለቅሶ ቅዱስ ለቅሶ ከእግዚአብሔር የሚያሰጥ እንደ ራሔል ላይ ለቅሶ ሲሆን ዲያብሎሳዊ ለቅሶ በሁለት ይከፍላል። እሱ ላይ ነው ማለት ነው እና አንዳንዴ መጽሐፍ እንደተናገርኩት ነው መጽሐፍ ኮርኮር ያደርጋቸዋል አንዳንድ ቦታዎች ትርትር የሚያስፈላቸው ስለሆነ እና ዲያብሎሳዊ ለቅሶን በሁለት ይከፍላል። ቃል በቃል ባነበው ደስ ይላል። ሁለተኛ እኛ ሰዎች ስላደረግነው መልካም ነገር የምንጸጸት ከሆነ እግዚአብሔርን ከሚመጣብን ክፉ ነገር ስላልተከላከለን አይጸጸትም። ምን ለማለት ነው? እኛ ባደረግነው መልካም ነገር ከሰዎች ባደረግነው መልካም ነገር የምንጸጸት ከሆነ እግዚአብሔር ደግሞ ከክፉ ነገር ስላልጠበቀን አይጸጸትም። ወይንታቸው ሁለት ነገር ቅዱስ ለቅሶና ዲያብሎሳዊ ለቅሶ አለ። ቅዱሱ ለቅሶ ከእግዚአብሔር መልስ የሚያሰጠን ወይም በረከት የሚያስመጣልን እንደውም ምን ይሉታል እሳቸው ሐዘን እንደ ደመና የሚቆጠር ነው። እንባ ደግሞ ከዳመና ውስጥ እንደሚወጣ ምድርን እንደሚያረሰርስ ጠብታ ውሃ ነው እና መልስ የሚያሰጥ ነው የሚሉት ቅዱሱ ለቅሶ። ዲያብሎሳዊ ለቅሶ ደግሞ በሁለት ይከፍሉትና አንደኛው ክፉ ነገር ለማድረግ የምናለቅሰው ለክፉ ነገር እንዲህ ይህን ማድረግ አለብኝ ብለን እስከምናደርገው ድረስ የምናለቅሰው የምንቆጨው የምንጸጸተው ልክ አሞን እህቱን እስከሚያስነግራት ድረስ ያለቅስልን አይነት ማለት ነው። ክፉ ነገር ለማድረግ የምንጸጸተው ወይም የምናለቅሰው ይህን ማድረግ አለብኝ ብለን የምናለቅሰው። ምን ትዝ አለኝ እንደው ልጆች ተደባድበው ሲገላግሏቸው በጣም ይናደዳሉ። አለመምታታቸው በጣም ይናደዳሉ። ጎረምሶች ተደባድበው ምናምን ሲገላግሏቸው ይናደዳሉ። ያን ሰውዬ ለምን ገላገሉኝ ሳልመታው ሳላደማው ብለው ይቆጫሉ። እንደዚህ ያለ ዲያብሎሳዊ ቁጭት ስስት አይነት እንደማለት ነው። ሁለተኛው የዲያብሎስ ለቅሶ መልካም ነገር አድርገን የምንጸጸተው የምንቆጨው የምናለቅሰው ወይኔ እንደዚህ ያለ ሰው ጊዜ ማቃጠል እንደዚህ ያለ ሰው ገንዘብ ማቃጠል መልካም ነገር ለእንደዚህ ያለ ሰው መልካም ነገር ማድረግ ብለን የምንቆጭበት አይነት ዲያብሎሳዊ ለቅሶ እና ይሄ መልካም ላደረግነው መልካም ነገር የምንቆጨው የምናለቅሰው የምንጸጸተው ነገር እግዚአብሔር ከክፉ ነገር ስላልጠበቀ እንዳይቆጭ የሚያደርገው እንዳይጸጸት እግዚአብሔር አይጸጸትም። እግዚአብሔር ምድርን በውሃ ስላጠፋ ተጸጸተ ካለ አይቆጭም እግዚአብሔር አይጸጸትም እንዳትሉ እና አሁን ሁላችን እኔም ጨምሮ ለእንደዚህ ያለ ሰው ጊዜ ማቃጠል ለእንደዚህ ያለ ሰው መልካም ነገር ማድረግ እንላለን። መልካም ስላደረግን እንቆጫለን። ባደረግነው ክፉ ነገር ሳይሆን እንቆጨው ባደረግነው ለሰዎች ባደረግነው መልካም ነገር እንቆጫለን እና ይከለክለናል። በነገራችን ላይ እቺ ነገር የሆነ ሰው ሲሰማ ከቀናት በፊት እንደዛ ማለቴ ያስታውሰናል ታሪክ ማለት ነው። ምክንያቱም ስለነበረ ጊዜ ማቃጠል ይላል። አሁን ዋናው ፖይንት ላደረግነው መልካም ነገር መቆጨታችን፣ መጸጸታችን፣ ማለቃቀሳችን እግዚአብሔር ከክፉ ነገር እኛን አለመጠበቁ እንዳይጸጸት የሚያደርገው ፖይንት። መልካም ቀን።